ሰላም ሰላም ውድ የብሉ ሃንድ ኔትወርክ ቤተሰቦች፣ ዛሬ እንግዲህ እዚህ ዲሲ ሞኑመንት እገኛለሁ። ይህ ኤሪያ አጠቃላይ የናሽናል ሞል ይባላል። እሱም ዩኤስ ካፒቶልን፣ ዲሲ ሞኑመንትን፣ ሊንከን ሜሞሪያል፣ ሰከንድ ወርልድ ዋር ሜሞሪያል፣ ኮሪያን ሜሞሪያል እነዚህ ኤሪያዎች የያዘ ነው። በጣም ብዙ ቱሪስት የሚበዛበት ነው። ከጀርባ እንደምታዩት በጣም ከሁሉም ስቴቶች በዚህ ሰዓት በተለይ ከሜይ ከጁን ጀምሮ እስከ ፎል ሲዝን ወይም ኦክቶበር ድረስ አካባቢ በጣም ብዙ ሰው ዲሲን ይጎበኛል። ቢኮዝ አየሩም ጥሩ ስለሚሆን እና ዛሬ እንግዲህ ይህንን አካባቢ እንጎበኛለን። በደንብ ከኔ ጋር አብራችሁ እንድትቆዩ ትኩረት ግብዣዬ ነው። በመጀመሪያ ወደ አፍሪካን አሜሪካን ሂስትሪ ሚውዚየም የሚባለው አለ። እሱን ለማየት ወደዛ እየሄድኩ ነው። ያው ይህ ትንሽ የቱሪስት የሚበዛበት በጣም ሲዝን ስለሆነ ብዙ ቦታ ላይ ትኬት ማግኘት ትንሽ ቻሌንጂንግ ነው። ግን እንግዲህ let's cross our finger እና ድላችንን እንሞክራለን። አፍሪካን አሜሪካን ሚውዚየም በፕሬዚደንት ባራክ ኦባማ ጊዜ የተሰራ እና በሱ ጊዜም የተመረቀና የተከፈተ ሚውዚየም ነው። ውስጡም ብዙ ወደ አሜሪካ በስሌቨሪ ዘመን ከአፍሪካ በጣም ብዙ የመጡ የአፍሪካውያንን እና አሜሪካውያንን ታሪክ በብዙ ሰንዶ የያዘ ሚውዚየም ነው። እስቲ ውስጡ ገብተን ምን እንዳለው እናያለን። የአፍሪካን አሜሪካን ሚውዚየም ይሄ ከጀርባ የምታዩት ህንፃ ነው። ዛሬ እንግዲህ ኦፖርቹኔትሊ ዝግ ነው፣ ግን ይህ አካባቢ ብዙ የሚታይ ስላለ ዛሬ እስቲ ዋክ እያደረግን አካባቢውን አሳያችኋለሁ። በተለይ ዲሲ ሞኑመንት ኤሪያ ምን ምን እንዳለ ዲሲ በጣም ለዋክ የምትመች ከተማ ነች። በተለይ አሁን ደግሞ ወቅቱም በጣም ነፋሻማ፣ በጣም ደስ የሚል አየር ነው። በዚህ ምክንያት በጣም ብዙ ቱሪስት ይበዛል። በጣም የሰው ቁጥር በተለይ ከተለያዩ ስቴቶች ይህንን አካባቢ ለማየት የሚመጡ በጣም ብዙ ናቸው። እንግዲህ የዲሲ ሞኑመንት ምን እንደሚመስል ላሳያችሁ። ላይ መውጣት ይቻላል የዲሲ ሞኑመንቱ ላይ፣ ግን ቲኬት ቀድማችሁ ማግኘት አለባችሁ። እንግዲህ የቱ ላይ መውጣት ነው? እዛ ላይ መውጣት ይቻላል፣ ግን ቲኬት ሰዎች ከሩቅ እንደምታዩቸው ተሰልፈዋል። ወደ ላይ ለመውጣት ነው። እዛ ላይ ተወጡ ሙሉ ዲሲን ያሳያል። በነዛ መስኮት በሚታዩት የሚመስሉት ነገሮች ሙሉ ዲሲን ማየት ይቻላል። የቨርጂኒያንም የተወሰነውን ክፍል በተለይ የሮዝሊን እና ክሪስታል ሲቲን። ዛሬ እኔ ዋክ ነው የማደርገው፣ ወደ ላይ አልወጣም። አብራችሁኝ ሁኑ። ያው እንዳሳየዋችሁ እኔ ወደ ላይ ያው በጣም ረጅም ሰዓት ይፈጃል ቲኬቱን ይዞ ምን ብሎ ለመውጣት። ዛሬ ጀስት ዋክ አራውንድ ነው ዲሲ። ነፋሱ በጣም ደስ ይላል እንደምታዩት። ዋይት ሀውስ እዛ ጋ ነው። ይሄ ብዙ ጊዜ
የተለያዩ ኢቬንቶች ሲኖሩ እዚህ ሜዳ ላይ ነው የሚደረገው። እንግዲህ ዲሲ ምን ይመስላል የሚለውን በተለይ የታፕ ቱሪስት ዴስቲኔሽኑ ይሄ ኤሪያ ነው፣ ናሽናል ሞል የሚባለው። እዚህ አካባቢ በጣም ብዙ ሰው ነው የምታዩት። እንደምታዩት ከተለያየ ከ50 ስቴት እንዲሁም ከሌላም ዓለም የሚመጣ በጣም ብዙ ቱሪስት ይህን አካባቢ ነው የሚያየው። ይሄ ኤሪያ ብዙ ጊዜ የአሜሪካ ፕሬዚደንሻል ኢናጉሬሽን ዴይ ሲኖር እዚህ ሜዳ ላይ ነው ሰዎች ከካፒቶል ሂል ጀምሮ እዚህ ነው ሆነው ያንን የሚያዩት። እንግዲህ ያላችሁ ካፒቶል ሂል እዛ ጋር የሚታያችሁ ያ ካፒቶል ሂል ነው። እንግዲህ የተለያዩ የአሜሪካ ህጎች የሚወጡበት የኮንግረስ ኤንድ ሴኔት መቀመጫው ማለት ነው። በጣም የሚያምር ነው የህንፃው አርኪቴክቸራል ዲዛይኑ። በቻለ መጠን ላቀርብላችሁ ነው። ይሄን ይመስላል። ይሄ ከላይ ጀምሮ እንግዲህ እንደምታዩት ይሄ የአፍሪካን አሜሪካን ሚውዚየም ህንፃው ነው። ይሄ እዚህ ጋ ሜዳ ነው። እዛ ጋ የምታዩት ይሄ የዋይት ሀውስ ይሄ ኤክስኪዩቲቭ ኦፊሱ ነው። ዋይት ሀውስ ደግሞ ይሄ ዛፉ ጋርዶች ነው። እዚህ ጋ ነው ዋይት ሀውስም። እዛ ጋ የምታዩት ደግሞ ሊንከን ሜሞሪያል ይባላል። እንግዲህ አብርሃም ሊንከንን የማያውቅ የለም። በጣም ተወዳጅ የአሜሪካ ፕሬዚደንት ነው። በተለይ የኢማንሲፔሽን ፕሮክላሜሽን የሚባለው ወይም የስሌቨሪ ህጋዊነት በአሜሪካ ምድር ከዚህ በኋላ ምንም አይነት የባሪያ ንግድ መካሄድ አይችልም የሚለውን ደፍሮ ህግ አውጥቶ ያንን የተቃወመ ትልቅ ታሪክ የሰራ መሪ ነው። እንግዲህ ያ የእሱ መታሰቢያ ይሆን ዘንድ የተቀመጠ ነው። ሊንከን ሜሞሪያል ይባላል። እንደምታዩት በጣም ብዙ ሰው ነው ያለው። እንግዲህ ዛሬ ያው የአሜሪካንን 50ዎቹን ስቴቶች ከኔ ጋር እንጎብኝ በሚል የጀመርኩት ፕሮግራም ነው። ዛሬ ከዋና መቀመጫዋ የአሜሪካ ዋሽንግተን ዲሲ ጀምረናል። ዋሽንግተን ዲሲ ሲባል ደግሞ የዋሽንግተን ዲሲ ዋናው እምብርቱ ይሄ ቦታ ነው፣ ወይም ናሽናል ሞል ይባላል። የተለያዩ ሜሞሪያሎችን የያዘ ነው። ማርቲን ሉተር ኪንግ ሜሞሪያል፣ ሊንከን ሜሞሪያል፣ ሰከንድ ወርልድ ዋር ሜሞሪያል፣ ኮሪያን ዋር ሜሞሪያል። ስለዚህ ይህ ቦታ በጣም ሰፊ ብዙ ነገሮችን የያዘ ነው። እዛ ማዶ የምታዩት ወንዝ አለ፣ ወይም የፖቶማክ ሪቨር የሚባለው። ከዚህ ከሊንከን ሜሞሪያል ጀርባ ሜሞሪያል ብሪጅ የሚባል አለ። ያ ሜሞሪያል ብሪጅ ዲሲን እና ቨርጂኒያን የሚያገናኝ ነው። ከዚህኛው ከምታዩት ከሊንከን ሜሞሪያል ጀርባ ሜሞሪያል ብሪጅ አለ። ያ ሜሞሪያል ብሪጅ ከሱ ወደዛ ያለው ቨርጂኒያ ነው፣ ከሱ ወደዚህ ያለው ዲሲ ነው። ይሄ የምታዩቸው ረጃጅም ህንፃዎች ያሉት ቨርጂኒያ ራዝሊን የሚባል ከተማ ነው። ዲሲ ውስጥ በህግ ደረጃ ከዚህ ከዲሲ ሞኑመንቱ የሚበልጥ ረጅም ወይም እንደ ስካይ ስክራፐር የሚባል ህንፃ መገንባት አይቻልም።
በህግ ደረጃ። ስለዚህ ብዙ ጊዜ ትልልቅ ስካይስክራፐሮች ወይም ትልልቅ ሃይራይዝ የሆኑ ቢልዲንጎችን ለመገንባት ሲፈልጉ ኢንቨስተሮች ወይም ሌሎችም ግለሰቦች ቨርጂኒያ የዲሲ ቦርደር የሆነችው እንደ ራዝሊን፣ ክሪስታል ሲቲ የተባሉ ከተሞች ላይ ሄደው እዛ ነው የሚገነቡት ማለት ነው። በጣም ቅርብ ናቸው፣ ጀስት 10 ሚኒትስ ድራይቭ። ስለዚህ እነዛ የምታዩቸው ህንፃዎች ራዝሊን ሲቲ ነው፣ በአርሊንግተን ካውንቲ ውስጥ ይገኛል ማለት ነው። እንግዲህ 50ውን ስቴት መጎብኘት እቅድ ይዣለሁ። ስለዚህ እያንዳንዱ የአሜሪካ ስቴት ምን ምን ባህል አለው፣ እንዴት ነው የቴክሳስ ምግብ፣ የካሊፎርኒያ ካልቸር፣ የዲሲ፣ የሜሪላንድ፣ ዌስት ቨርጂኒያ፣ ፔንስልቬኒያ፣ ኒውዮርክ ሰው እያንዳንዱን ስቴቶች ብዙ ነገር እንዳስሳለን፣ እናያለን። እንግዲህ ይሄ የ50 ስቴት ቱር ጅማሬ ነው። አብራችሁኝ ስትሆኑ ግብዣይ ነው። እሺ አሁን እንግዲህ የምንገኘው የሰከንድ ወርልድ ዋር ሜሞሪያል ነው። አሁን እዚጋ ፔዴስትሪያን ዋክ ታይም ስለሆነ ያለው አካባቢውን ሳሩን እያስተካከሉ እያጸዱ ናቸው። እነዚህ በጣም በየጊዜው ነው የሚያስተካክሉት። በጣም ጎበዝ ሰራተኞች ናቸው። አሁን እንግዲህ የሰከንድ ወርልድ ዋር ሜሞሪያል የሚባለውን ላሳያችሁ ነው። ይሄን ይመስላል። ዲሲ ሞኒመንቱ እዛ ጋር ነው። ከዛ ወደዚህ ወክ አድርጌ መጥቻለሁ። እንግዲህ ቀጥሎ ደግሞ ወደ ሊንከን ሜሞሪያል እንሄዳለን። ከዛ ደግሞ የማርቲን ሉተር ኪንግ ሜሞሪያልን እናያለን። አሁን ትንሽ ፀሐይ ነው፣ ግን አየሩ በጣም ነፋሻማ፣ በጣም ቆንጆና ደስ የሚለው ለዋክ መቻል። በጣም የሚያምር ፋውንቴን አለ። እንግዲህ እዚህ የምታዩት በጣም ከዓለም ዙሪያ ሁሉ የመጣ ሰው በጣም ዲሲ በጣም ዳይቨርስ የሆነች ከተማ ነች። በጣም ብዙ ነገር የምታዩባት ውብ ከተማ። ይኸውላችሁ እንግዲህ እዚህ ላይ እያንዳንዱ የአሜሪካንን ስቴቶች የሚገልጽ ነው፣ ስማቸው ተጽፏል። ዋናው ሃዋይ፣ ዲስትሪክት ኦፍ ኮሎምቢያ፣ ኒው ሜክሲኮ፣ አይዳሆ፣ ሞንታና፣ ኖርዝ ዳኮታ፣ ኔብራስካ፣ ዌስት ቨርጂኒያ፣ ኦሪገን፣ ካሊፎርኒያ፣ አይዋ እያለ ይቀጥላል። እዛ ጋ ፍሎሪዳ። እንደለዚህ የ50ዎቹን ስቴቶች እና የአሜሪካን ቴሪቶሪ የሚባሉትን እንደ ጉዋም የመሳሰሉ እነሱን ሁሉ አካቶ የያዘ ነው። አሁን ወደ ማርቲን ሉተር ኪንግ ሜሞሪያል እንሄዳለን። በጣም የሚያምር ስታቱ አለ ራሱ የማርቲን ሉተር ኪንግ። በጣም በአሜሪካ ታሪክ እኔ እንደ ማርቲን ሉተር ኪንግ የምወደው የለም። በጣም ለጥቁሮች መብት የታገለ
የታገለበት መንገድ ለአሜሪካ ዴሞክራሲ ትልቅ መሰረት የጣለ ተወዳጅ ሰው ነው። በአሜሪካ ታሪክ የኤምኤልኬ ዴይ አለ ራሱን የቻለ በፌዴራል ደረጃ ይህን ያህል አንድ ቀን ታስቦ ካላንደር ይዘጋል ማለት ነው። ማርቲን ሉተር ኪንግ ዴይ አለ እና ያን ያህል በአሜሪካ ታሪክ ውስጥ የገዘፈ ሰው ነው። ብዙዎቻችሁም ስለሱ በተለያየ ጊዜና ሁኔታ ሰምታችኋል ብዬ ተስፋ አደርጋለሁ። እንግዲህ እነዚህ ደግሞ ባሶች የምታዩዋቸው ቱሪስቶች ያው የዲሲን እንዳለ ያሉትን ቦታዎች ለማየት ቱር ያደርጋሉ። ያው በጣም ብዙ ቦታ ስለሆነ በዋክ ማካለል ሁሉንም ይከብዳል። ስለዚህ የተለያዩ የቱር ካምፓኒዎች አሉ፣ እነሱ ያስጎበኟቸዋል። ቀላል መንገድ ደግሞ ስኩረር አለ። መንገዱ ሁሉ ስኩረር ነው፣ መከራየት ትችላላችሁ። ማንኛውም ሰው ክሬዲት ካርዱ ተጠቅሞ ያንን ስኩተር ይጠቀማል። የሚፈልገው ቦታ ላይ ሲደርስ እዛ ቦታ ላይ ያቆማል። መሀል የመኪና መንገድ ላይ ሆን እንጂ የፈለገበት ቦታ ላይ ተጠቅሞ ሲጨርስ ያቆማል። አንድ ስኩተር ከዚህ ጋር ወስዳችሁ ስትመልሱ የወሰዳችሁበት ቦታ የሚል ነገር የለም ማለት ነው። anywhere you can drop it off. ትልቁ የስኩተር አድቫንቴጅ እዚህ አካባቢ ያ ነው። ሳይክሎች አሉ፣ የሳይክል ኪራይ ግን የሳይክል ኪራይ ስትመልሱት የራሱ መቆሚያ ቦታ አለው። እዛ ቦታ ላይ መመለስ ነው ያለባቸው። I think that's the downside አንዳንዴ ባይስክል ለመከራየት እና ለመንደል። ስኩተር ግን anywhere መተው ትችላላችሁ። anywhere ስኩተር በጣም ጠቃሚ ነው። በተለይ እዚህ አካባቢ መታችሁ ስታደርጉ እሱን መጠቀም ትችላላችሁ። it's cheaper ነው፣ በጣም ቺፕ ነው። ኦኬ አሁን ወደ ማርቲን ሉተር ኪንግ ስታቱል እንዴት ነው? ኦልዌይስ እዚህ ሀገር ለመሻገር ስትፈልጉ ፕረስ ማድረግ አለባችሁ ባተኑ። ከዛ እንግዲህ አሁን ቁም ይላል። ያ አሁን ተቀየረ። ስለዚህ ዋክ ማድረግ እንችላለሁ ማለት ነው። እነዚህ የምታያቸው የቱር መኪኖች ናቸው። እንደምታያቸው እዚህ ሲግኒቸር ቱር ይላል። በጣም ብዙ ባሶች፣ በጣም ብዙ ህዝብ ነው የሚመጣው። ኦልዌይስ እዚህ ይኸውላችሁ ልክ እንደዚህ የፔደስትሪያን እንትኑ ሲቀየር ነው መሻገር ትራፊክ ህግ። እነዚህ የምታዩቸው ልጆች የሚሄዷቸው የኢቪ ባይኮች ናቸው። ሁሉም ሰው ተከራይቶ የኤሌክትሪክ ባይክ ስኩተር አለ። ብዙ አማራጮች አሉ እዚህ አካባቢ ለመሄድ። እነዚህ እንዳለ የቱሪስት ባሶች ናቸው። በጣም ብዙ ህዝብ ነው የሚኖረው እዚህ አካባቢ። ይኸውላችሁ እዛ እነዚህ ቀይ መኪኖቹ የምታያቸው የሚከራዩ ናቸው። እዛ ላይ ቁጭ ብላችሁ ሁሉንም ቦታ እያዞሩ ያስጎበኟቸዋል። እንግዲህ የኤምኤልኬ ስታቱ ይሄን ይመስላል። በጣም የምወደው ሐውልት ነው። ደግሞ የሰሩት በጣም ቆንጆ ስካልፕቸሩ በጣም ቆንጆ አድርጎ ነው የሰራው። እንግዲህ ይሄ ነው እንግዲህ ከፊት ለፊት የወላችሁ የማርቲን ሉተር ኪንግ ድንጋይ ላይ ተቀርጾ በደንብ ተሰርቷል። በጣም ነው የሚያምረው። ይሄን ይመስላል። በጣም አያምርም? ጎበዝ ቀራጺ ነው የሰራው ሰውዬ። እንግዲህ ይሄ ነው የማርቲን ሉተር ኪንግ ስታቱ የሚባለው። ከዚህ ጋር ደግሞ ሌላ በጣም ከርቀት ማሳያችሁ
ያ ጄፈርሰን ሜሞሪያል ይባላል። እንግዲህ ይህ በመሀላችን የፖቶማክ ሪቨር አለ። ይህንን ዋክዌይ ተጠቅሜ ሄድን እንደዚህ ዙሪያውን እዛ ጄፈርሰን ሜሞሪያል ጋር የሚያደርስልኝ ማለት ነው። የተገናኙ ናቸው ሁሉ። ይህን ይመስላል ጄፈርሰን ሜሞሪያል። ሌላ እዚህ የኤምኤልኬ ስታቱ ጋር ያሉ ነገሮች በተለያየ ስቴቶች በተለያየ ዓመተ ምህረት ጊዜና ወቅት የማርቲን ሉተር ኪንግ ንግግሮችን ስፒቾችን የያዙ አለ እዚህ ግድግዳ ላይ የተጻፉት። እንግዲህ አሁን እዚህ ጋር አንደኛው ምን ይላል? Injustice anywhere is a threat to justice everywhere. We are caught in an inescapable network of mutuality tied in a single garment of destiny. Whatever affects one directly affects us all indirectly. Yeah, that's powerful. So yeah, ማርቲን ሉተር ኪንግ እንግዲህ በጣም በሰላማዊ ትግል የሚታወቅ ሰው ነው። ያው እንግዲህ የሰላሙ ጀግና የሚባለው በጣም ብዙ ደሳስ የሚሉ ኮቶች ያሉት ሰው ነው ማርቲን ሉተር። ያው ብዙ አሉ። ዙሪያውን እዛ ድረስ ብትሄዱ ግድግዳው ላይ ሁሉ እሱ በተለያየ ጊዜ የተለያየ አሁን ይሄኛውን ያው አቅርቤ ላሳያችሁ በ1963 የተናገረው ነው። እያንዳንዱ በስንት ዓመተ ምህረት የት ስቴት እንደተናገረ ያሳያል። አሁን ይሄኛውን የተናገረው ካሊፎርኒያ 1967 ነው። ይሄኛውን ብናየው ደግሞ እንግዲህ ኖርዌይ ላይ በ1964 እንግዲህ አውሮፓ ሄዱ ነው። ይሄ ደግሞ በ1963 አላባማ ላይ ነው፣ ስቴት ኦፍ አላባማ። ስለዚህ የማርቲን ሉተር ኪንግ ስታቱ ይህን ይመስላል። እንግዲህ ሌላ አሁን የምናየው የኮሪያን ሜሞሪያል ነው። ኮሪያ እንግዲህ አባቶቻችን የተሳተፉበት ነው። እኛም እንደ ሀገር በዚህ ጦርነት ላይ ኮሪያ ዋር ሲነሳ ኢትዮጵያ ስሙ አብሮ ይነሳል። የኮሪያ ዘማቾች የተባለ ኢትዮጵያ አዲስ አበባ ውስጥ ኮሪያ ሰፈር ዛሬ ላይ ኮሪያ ሆስፒታሉ የሚባል አለ። እንግዲህ ለዛ ማስታወሻ የሆን ዘንድ የተገነባ ነው። በጣም ደስ ከሚለኝ ንግግሮች ውስጥ እዚህ ኮሪያ ሜሞሪያል ጋር ያለው ፍሪደም ኢዝ ናት ፍሪ የሚለው ነው። እንግዲህ እንደምታዩት ፍሪደም ኢዝ ናት ፍሪ። እዚህ በጣም ብዙ ሰው ነው ያለው። እዛ ጊዜ የተሳተፉ ሰዎች በተለይ እዚህ አሜሪካን ሳይድ ስም ዝርዝራቸው አለ። እኛ ሀገር እንደዚህ በደንብ ተደራጅቶ ስም እንዳለ እርግጠኛ አይደለሁም፣ አላውቅም፣ ሊኖር ይችላል። ግን እዚህ በደንብ ማን ምን እንዳለ እያንዳንዳቸው ስም ዝርዝራቸው የሰው ተጽፎ ታገኙታላችሁ። ስለዚህ ቤተሰቦቻቸው በዚህ ጦርነት ላይ የተሳተፉ እንግዲህ እዚህ መታሰቢያ ቆሞላቸዋል፣ ስማቸው አለ ማለት ነው። ስለዚህ ሁላችሁ ይሄ ነው ኮሪያ እንግዲህ በጣም ብዙ ቱሪስት ስላለ
በመሀል ሰው በጣም ይገባል። የወቅቱ የወታደሮቹ አለባበስ አጠቃላይ ፊታቸው እንግዲህ ይህን ይመስላል። እነዚህ የተሳተፉ አገራት ስም ነው። እዚህ ውስጥ እንግዲህ የሀገራችንም ስም ይኖራል ብዬ አስባለሁ። እንግዲህ እስቲ አብረን እንይ። ፊሊፒንስ ይላል፣ ኖርዌይ፣ ኒውዚላንድ፣ ኔዘርላንድ፣ ሉክሰምበርግ፣ ኢታሊ፣ ኢንዲያ፣ ግሪስ፣ ፍራንስ and here we are። ሀገራችን ኢትዮጵያም አለች ማለት ነው። አያችሁ፣ ሀገራችን እንወዳት፣ ታሪኳ ብዙ ገናና የሆነች ሀገር እንግዲህ እችን ይመስላል። ያው ሌሎች ዴንማርክ አለ፣ ኮሎምቢያ፣ ካናዳ፣ ቤልጅየም እና አውስትራሊያ እነዚህ ናቸው። እንግዲህ ያው እንግዲህ ሀገራችንም እዚህ ኮሪያ ሜሞሪያል ስትመጡ ሀገራችሁን ስም ታገኛላችሁ። አሁን ሊንከን ሜሞሪያል ጋር ደርሻለሁ። ከጀርባዬ ያው ትንሽ ፓክድ ነው፣ በጣም ብዙ ሰው አለ። የተለያዩ ተማሪዎች በትምህርት ቤት በምን የመጡ አሉና እንግዲህ መታችሁ ዲሲን እንድትጎበኙ እናበረታታለን። የሀገሬ ሰዎች በጣም ዲሲ ብዙ የሚታይ ያለበት ከተማ ነች። እንግዲህ ከዚህ ጋር ያላችሁ ዲሲ ሞኑመንቱ እንደዚህ ይታያል። እንደምታዩት ሳሩ በጣም ግሪን ነው። በጣም ዋክ ስታደርጉ የሚሰማችሁ ስሜት በጣም ደስ ይላል። እንግዲህ እነዚህ የምታዩቸው ስኩተር የሚከራዩ ናቸው። በየቦታው አሉ። ተከራይታችሁ መጠቀም ይቻላል። ቅድም እንዳልኳችሁ ዲሲ በጣም ወክ ለማድረግ በጣም የተመቸ ሴፍ የሆነ ከተማ ነው። አየሩ ራሱ በጣም ደስ ይላል እና እንግዲህ ገና ወደ መኪና ወደ አቆምኩበት ትንሽ እንደ 10 ደቂቃ ዋክ አለው። ዛሬ ሄዳለሁ። ስኩተር እንዴት እንደሚከራይ መሀል ላይ ያሳያችኋለሁ። አብራችሁኝ ቆዩ። ያው እንግዲህ ከጀርባ የምታዩት የካፒቶል ሂል ነው። በዚህ የተለያዩ ባንዲራዎችን ዛሬ ሰቅለዋቸው ነው። እነዚህ
እዛ ጋር እንደምታዩት በተለያዩ የማይግሬን እና የተለያዩ ራስ ምታት ህመሞች ሰዎች ብዙ የሞት ስለሆነ ለዛ ነገር ትኩረት እንዲሰጠው መንግስት ለማድረግ ታስቦ ነው። አሜሪካ ያው በተለያዩ መልኩ ነው ሰዎች ፕሮቴስት የሚያደርጉት ዲሞንስትሬት የሚያደርጉት ነገሮችን እና ይሄ ይመስላል ካፒቶል ሂል። እንግዲህ አሜሪካ የህግ መወሰኛ ምክር ቤት ኮንግረሱ ሴኔቱ እዚህ ነው። ብሉ ሃንድ ኔትወርክ የዩቲዩብ ቻናልን ሰብስክራይብ በማድረግ እንድትከታተሉ የአክብሮት ግብዣዬ ነው። አመሰግናለሁ።